ሰላም ወደ ቲጂ ዩቲዩብ ቻናል ተከታታዮች በሙሉ እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት የእግዚአብሔር ፍጹም ሰላም ከእናንተ ጋር ይሁን። ዛሬ ደግሞ ይዤላችሁ የመጣሁት ይሄንን የመሰለ ለሶፋ ወይ ደግሞ ለቢፌ የሚሆን የዳንቴል አሰራር ነው ማለት ነው። በእርግጥ አሰራሩ አሁን አለቅላችሁም። ዛሬ ይሄን ማሳያችሁ። ከወደዳችሁት ኮሜንት ላይ ያሳውቁኝ፣ ቪዲዮ ሰርቼ እንድለቅላችሁ ማለት ነው። ውድ ቤተሰብ በጣም ቆንጅዬ እና የሚያምር ቀለል ያለ ነገር ነው ማለት ነው። ማንም ሰው መስራት የሚችለው ነገር ነው። በጣም አሪፍ አሰራር ነው። ከወደዳችሁት ላይክ፣ ሼር እያደረጋችሁ አበረታቱኝ። በሌላ በአዳዲስ ዲዛይኖች እንድመጣላችሁ ማለት ነው። እንግዲህ ቤተሰብ በቪዲዮ ጠፍቼ ነበረ። እንግዲህ ዛሬ ብቅ ብዬ ያለው ማለት ነው። ይሄ ይመስላል የሶፋ ወይ ደግሞ ለቢፌ ዳንቴል ነው። እንደምትወዱት አልጠራጠርም ማለት ነው። እንግዲህ ቤተሰቦችዬ ለቤታችሁ ቤታችሁ ማስዋብ ማስጌጥ ምናምን ስትፈልጉ ራሳችሁ ገዝታችሁ ከምትጠቀሙ እንደዚህ ራሳችሁ ሰርታችሁ ብትጠቀሙ አሪፍ ነው ባይነኝ ማለት ነው። ውድ ቤተሰብ እንግዲህ ይሄ የሚመስል ቆንጅዬ የሆነ የዳንቴል አሰራር ሰርቼ ያለሁኝ ማለት ነው። እንደምትወዱት ምንም አልጠራጠርም። እንግዲህ ላይክ በማድረግ ሰብስክራይብ፣ ሼር በማድረግ አበረታቱኝ። ለቤቴ አዲስ የሆናችሁ ደግሞ በየጊዜው የምለቀው ቪዲዮ እንዲደርሳችሁ ላይክ፣ ሰብስክራይብ፣ የደውል ምልክቷን በማጥቆር ቤተሰብ ሁኑ ማለት ነው። ውድ ቤተሰብ ሌላም አለኝ፣ እስኪ ማሳያችሁ። ይሄም እንደዛው። ይሄ ደግሞ ለሶፋና ለጠረጴዛ ነው የሚሆነው ማለት ነው። በጣም ቆንጅዬ ስር ነው። አይታችሁታ፣ በጣም የሚያምር ነው። ከውጭም ከውስጡም በጣም አንድ አይነት፣ በቃ ምን ልበላችሁ፣ ለየት ያለ አሰራር ነው ማለት ነው። እንግዲህ ሰሞኑ ጠፍቼ ይሄ ስሰራ ነው የጠፋሁትኝ። አይገርማችሁ? ይሄ እየሰራሁ ቆይቼ ጠፍቼ ያለሁኝ ማለት ነው። እንግዲህ ያው ዲዛይኑን አሰራሩን ያላሳየኋችሁ ያው ጊዜና ሰዓት ያልተመቻችልኝም። ሲመቻችልኝ የዚህም ዲዛይን አሰራር አሊያም ደግሞ የዚህኛውንም አሳያችኋለሁ ማለት ነው። ውድ ቤተሰብ እንግዲህ እናንተ የሚጠበቀው ላይክ፣ ሰብስክራይብ በማድረግ አበረታቱኝ። ከዚህ የበለጠ አዳዲስ ዲዛይኖቹም እንዳቀርብላችሁ እንድሰራ አበረታቱኝ። እንግዲህ ብርታት ሁኑኝ ማለት ነው። ውድ ቤተሰቦቼ እስካሁንም አብራችሁኝ ያላችሁት በርቺ፣ ጎበዝ፣ ጠንክሪ የምትሉኝ ከልብ አመሰግናለሁ እህቶቼ። እንግዲህ ይሄ የመሰለ ዳንቴል ውስጥ ቤታችሁ በቃ በትርፍ ሰዓታችሁ መስራት ትችላላችሁ ማለት ነው። በጣም ቀላልና አሪፍ የሆነ ዲዛይን ነው። ውጭውም ላዩም ብታዩት አንድ አይነት ነው። በጣም ቆንጆዬ አሰራር ነው። እንደምትወዱት አልጠራጠርም ማለት ነው። ውድ ቤተሰቦችዬ እንግዲህ እናንተም እንደኔ ጊዜያችሁ ወይ ሰዓታችሁ በማዳም ቤት በእርግጥ አይመችም፣ ግን የሆነች ትንሽ የሽርፍራፊ ሰዓት ባለችን ሰዓት ይህነኝን መስራት እንደዚህ የቤታችን ውስጥ ራሳችን ማስዋብ እንችላለን ማለት ነው። ግዴታ መግዛት አይጠበቅብንም። ውድ ቤተሰቦችዬ እንግዲህ ይሄ ይመስላል ማለት ነው። ሌላም ደግሞ የዚህም አሰራር ከፈለጋችሁ የዚህኛውም አሰራር ከፈለጋችሁ እናንተ ንገሩኝ ማለት ነው። በኮሜንት አሳውቁኝ። ኮሜንታ ያለሁኝ የዚህም ዲዛይንም እለቅላችኋለሁ። የዚህኛውንም ሁለቱንም ዲዛይን እለቃለሁ በቅርቡ ማለት ነው። እናንተ ብቻ በትዕግስት ጠብቁኝ እሺ። ውድ ቤተሰብ በትዕግስት ብቻ ጠብቁኝ፣ አበረታቱኝ። እስካሁንም አይዞሽ በርቺ ቲጂዬ እያላችሁ የምታበረታቱኝ ከልብ አመሰግናለሁኝ። እናም ደግሞ ለወደፊትም በተለያየ ነገር በአዳዲስ ነገሮች እንደምመጣ ተስፋ አደርጋለሁ እንደ እግዚአብሔር ፍቃድ። ያው እንዳልኳችሁ ያው ቪዲዮም ያልሰራሁት ሳይመቻችልኝ ስለቀረ ነው። እነኛ አሁን ለመቅረጽ
በቃ የሆነ አመቺ ሰዓቶች ይፈልጋል እና አመቺ ጊዜ አጥቼ ነው ማለት ነው ያልቀረጽኩት። እንግዲህ ይሄ ይመስላል ማለት ነው። ከወደዳችሁት በድጋሚ ላይክ ሼር በማድረግ አበረታቱኝ ውድ ቤተሰቦችዬ። እንግዲህ ሰብስክራይብ ደግሞ እንዳይረሳ፣ አዳዲሶች የአዳዲስ ቪዲዮ በለቀቅ ቁጥር እንዲደርሳችሁ ቪዲዮውን ላይክ ሼር በማድረግ አበረታቱኝ ማለት ነው ውድ ቤተሰቦችዬ። እንግዲህ ይሄ ይመስላል ሰሞኑ እንግዲህ የሰራሁትኝ ዳንቴሎቼ ስር ይሄ ይመስላሉ ማለት ነው። እንደምትወዱት አልጠራጠርም። በጣም ቆንጅዬና አሪፍ የሆነች አሰራር ናት። እንግዲህ እናንተም ለቤታችሁ እንደምትሰሩት አልጠራጠርም። እንደ እግዚአብሔር ፍቃድ እግዚአብሔር ከፈቀደልኝ እንግዲህ ሰሞኑ እለቅላችኋለሁ ቪዲዮ ማለት ነው ውድ ቤተሰቦቼ። ጋይስ ማሰራትም ከፈለጋችሁ አናግሩኝ፣ ሰራላችኋለሁ ማለት ነው። በትዕዛዝ ነው የምሰራ በነገራችን ላይ አይገርምም? በማዳም ቤቱኝ ዳንቴል በትዕዛዝ ሰራለሁ። ይገርማል። ብቻ ግን ተመስገን ማለት ነው። ጤና ስለሰጠን ነው አይደል? ይሄም እግዚአብሔር ይመስገን፣ ስሙ የተባረከ ይሁን እላችኋለሁ። እግዚአብሔርን አመስግኑልኝ በዚህ አጋጣሚ። ለምን የሱ ፍቃድ፣ የሱ ቸርነት፣ የሱ ምሕረት ተጨምሮበት ነው እንግዲህ በማዳም ቤት ስራ ይሄንን ለመስራት ያበቃኝ ማለት ነው። እግዚአብሔር ይመስገን። ሁሌም ክብር ምስጋና ለሱ ይድረሰው እላለሁ። ውድ ቤተሰቦቼ እንግዲህ በሌላ ቪዲዮ እስከምንገናኝ ደህና ሁኑልኝ። መልካም ቆይታ። ባይ ባይ። አቤቱ ውበቱ፣ አቤቱ ውበቷ፣ አበሻዊነቷ፣ ስለ ውበቱ ሳይ ቀኑ መሽቶ ቢነጋ ወይንን ሲንጫጫ አያችሁ እንዴት አባቱ እንደሚያው ያው ዘፈኑ ድምጼ ግን አያምርም። አይገርማችሁም? ጅብ ይተራል እንዳትሉኝ። እንግዲህ ይሄ ይመስላል ጋይስ።